ሰላም ውድ ዩቲዩብ ቤተሰቦች፣ ዛሬ እንግዲህ ይዤላችሁ የመጣሁት በኢትዮጵያ ውስጥ እንግዲህ ፍሪ ኢንተርኔቶች እንግዲህ መዘጋቱ ይታወቃል ማለት ነው። ዛሬ ደግሞ ምርጥ የሚገርም አፕሊኬሽን እንግዲህ ይዤላችሁ ነው የመጣሁት ማለት ነው። እሱንም እንግዲህ ቪዲዮውን እስከ መጨረሻው ይዩት። እንግዲህ ለቤቱ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ወደ ቪዲዮ ስንሄድ መጀመሪያ አፕሊኬሽኗን ዳውንሎድ ማድረግ አለብን ማለት ነው። እንግዲህ አፕሊኬሽኗን እንዴት ዳውንሎድ እናደርጋለን? አፕ ስቶር ወይም ፕላይ ስቶር ላይ እንገባለን። ለምሳሌ እኔ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ ከገባው በኋላ እንግዲህ አፕሊኬሽኗን ያው የምታውቁት አፕሊኬሽን ነው። በአሁኑ ሰዓት ላይ እንግዲህ ፍሪ ኢንተርኔቶች መዘጋቱ ይታወቃል። እኔ ደግሞ በሚገርም ሲስተም ተጠቅሜ ነው እንግዲህ ይህን አፕሊኬሽን ማሳያችሁ ማለት ነው። ይህን እንግዲህ አፕሊኬሽኑን ኤችቲፒ ኢንጀክተር ብለን ዳውንሎድ እናደርጋለን ማለት ነው። ሙሉ ስቴፑን እስከ መጨረሻው ማየት ግዴታ ነው ማለት ነው። ምክንያቱም አንዱን ቦታ ከተሳሳታችሁ ምናልባት በኋላ መጨረሻ ላይ እሺ ላይላችሁ ይችላል ማለት ነው። እኔ እንግዲህ እዚህ ጋር አፕሊኬሽኑን ዳውንሎድ አድርጋታለሁ። ይኸው እዚህ ጋር ኦፕን ብላ ነው የመጣች። እናንተ ጋር ደግሞ ዳውንሎድ ካላረጋችኋት ኢንስቴል ብላ ነው የምትመጣ ማለት ነው። ኢንስቴል ብላ ከመጣች እዚህ ጋር ኢንስቴል ትሉታላችሁ። እኔ ኦፕን ስላልኩት ኦፕን ብሎ ስለመጣ ዳውንሎድ ከዚህ በፊት ዳውንሎድ ስላደረጉት ኦፕን ብሎ ነው የሚመጣ፣ ምክንያቱም ዳውንሎድ አድርገዋለሁ ማለት ነው። ከዚያ ይሄኛውን ትከፍቱትና እንደዚህ ትከፍቱታላችሁ። እኔ አሁን በዚህ አፕ ነው እየተጠቀሙት ያለሁት ማለት ነው። ስለዚህ እናንተ ልክ እንደዚህ ኦፕን ብላችሁ ትገቡና ከዚያ ቴሌግራም ላይ አንድ የምትጠቀሙት ነገር ፋይል አለ ማለት ነው። እሱም ፍሪኬ ፕላስ ኢሜል ቴሌግራም ቻናል አለ። እሱ ጋር ትገቡና የለቀቋቸው ፋይሎች አሉ ማለት ነው። እዚህ ጋር FICTG ፓኬጅ 2928 የሚል አለ። ከዚህኛው ኦፕን ብላችሁ ቀጥታ እንደዚህ ኦፕን ስትሉት ቀጥታ እዚህ ላይ አማራጭ አለ። እዚህ ጋር ምን ኤችቲፒ ኢንጀክተር ላይ ታረጉና ጀስት ነው ትሉታላችሁ። ቀጥታ ወደ ፋይሉ ያስገባናል ማለት ነው። ወይም ደግሞ እዚህ ጋር ዳውንሎድ ታረጉና ዳውንሎድ ካረጋችሁት በኋላ እዚህ ጋር ገብታችሁ ደግሞ ኢምፖርት ኮንፊግ ብላችሁ ማስገባት ትችላላችሁ ማለት ነው። ዛሬ እንግዲህ ወደዚህ ይሄኛውን ኢምፖርት ብላችሁ ካስገባችሁ በኋላ ምንድን ታረጋላችሁ? የቴሌግራም ፓኬጅ ትገዛላችሁ ማለት ነው። የቴሌግራም ፓኬጅ የምትገዙት የ2 ብሩን ወይም ደግሞ የ20 ብር የቴሌግራም ፓኬጅ ትገዛላችሁ ማለት ነው። የቴሌግራም ፓኬጅ ከገዛችሁ በኋላ ይሄኛውን ቀጥታ ኮኔክት ማድረግ ነው። ኮኔክት አድርጋችሁ መጠቀም ነው። ያው እኔ እዚህ ጋር ኮኔክት አድርጌ አሁን እየተጠቀሙ ነው። ለምሳሌ ምን ይሰራል? ሁሉም ነገር ይሰራል። የቴሌግራም ፓኬጅ ስትገዙ በዚህ ቪፒኤን ኮኔክት ካላረጋችሁት ኮኔክት አላረጋችሁት ቴሌግራም ብቻ ነው የሚሰራ። ኮኔክት አላረጋችሁት ማለት ነው። የቴሌግራም ፓኬጅ ገዝታችሁ ይሄን ቴሌግራም ወይም ኤችቲፒ ኢንጀክተርን እንደዚህ አሁን ባሳያችሁ መልኩ ኮኔክት አድርጋችሁ ካልተጠቀማችሁ ምንድን ይላል ማለት ነው? ቴሌግራም ፓኬጅ ብቻ ነው የምትጠቀሙት ማለት ነው። ያው እዚህ ጋር የቴሌግራም ቻናሌ ፍሪኬ ፕላስ ነው። እዚህ ጋር ገብታችሁ ይሄንም ጆይን ብላችሁ ሁሌ መለቃችሁ ፋይሎች አሉ፣ በእነሱ ጋር እያስገባችሁ መጠቀም ነው። ስለዚህ የቴሌግራም ፓኬጅ የገዛችሁት ፓኬጅ በእነዚህ ፋይሎች በኢንጀክተር ኢምፖርት አድርጋችሁ ካልተጠቀማችሁ ያ የገዛችሁት ፓኬጅ የቴሌግራም ብቻ ነው የሚሆነው ማለት ነው። በዚህ ግን ኢምፖርት ብላችሁ በኢንጀክተር ተጠቀማችሁ ግን ሁሉንም ሶሻል ሚዲያዎችን መጠቀም ትችላላችሁ። ለምሳሌ አሁን ኮኔክት አድርገዋለሁ። ይኸው እዚህ ጋር እንደምታዩት ኢንጀክተር እዚህ ጋር ማለት ነው። እዚህ ጋር ኤችቲፒ ኢንጀክተር ኮኔክትድ ብሏል ማለት ነው። እዚህ ጋር ኮኔክትድ ካለ በኋላ ለምሳሌ አሁን የተለያዩ ፌስቡክ አሁን የቴሌግራም ፓኬጅ ነው የገዛሁት አይደል? ፌስቡክን እንግዲህ ከፍቻ አሳያችኋለሁ ማለት ነው፣ እንዴት እንደሚሰራ ማለት ነው። ይኸው ፌስቡክ ፈጣን ነው፣ በጣም ፈጣን የሆነ ይኸው በእንደዚህ አይነት መልኩ ይሰራል ማለት ነው። ፌስቡክ ማለት ነው። ሁሉንም ነገር እንደዚህ እያደረግን ማሳየት እንችላለን ማለት ነው። ለምሳሌ እዚህ ጋር ገብቼ ዩቲዩብ ላሳያችሁ፣ ዩቲዩብ እንዴት እንደሚሰራ ማለት ነው። ዩቲዩብ እንደዚህ ይሰራል ማለት ነው። ከናንተ የሚጠበቀው እነዚህን ፋይሎች ሁሌ የመለቃችሁ ፋይሎች እያስገባችሁ መጠቀም ነው። የ20 ብር ፓኬጅ እየገዛችሁ ወይም የ2 ብር ትገዛላችሁ። እንግዲህ በእንደዚህ ፍሪ ኢንተርኔት እስከሚከፈት ይኸው በእንደዚህ አይነት መልኩ መጠቀም ነው። ይኸው ዩቲዩብ እየሰራልኝ ነው ማለት ነው። ስለዚህ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ሰብስክራይብ ካረጋችሁ እንዲሁም የደወል ምልክቷን ኦን ካረጋችኋት እኔ የምለቃቸው ቪዲዮዎች ዩቲዩብ ቪዲዮዎች ቶሎ ይደርሳችኋል ማለት ነው። ይመቻችሁ።
ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻል።